ሰላም የተከበራችሁ ተማሪዎች እንደምን ቆያችሁ? በዛሬው ቪዲዮ የስምንተኛ ክፍል ሳይንስ ምዕራፍ 3 ክፍል 3ን ይዤላችሁ ቀርቤያለሁ። አሲድ ኤንድ ቤዝስ ይሰኛል። እንግዲህ በክፍል 2 ላይ ኦክሳይድ የሚለውን የኢንኦርጋኒክ ኮምፓውንድ ክላሲፊኬሽን ከሆነው አንዱ ኦክሳይድን አይተን ነበር ያቆምነው። በዛሬው ቪዲዮ አሲድስ ኤንድ ቤዝስ የሚለውን ሀሳብ እናያለን። አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ የጋበዝኩኝ፣ በቀጥታ ወደ ሀሳቡ አለፍኩኝ። ኦኬ አሲድስ ምንድን ነው? አሲድ ምንድን ነው? ቤዝ የሚሉትን መሰረታዊ ፕሮፐርቲዎች እንዲሁም ሪያክሽኖቹን እናያለን ማለት ነው እዚህ ላይ። ኦኬ አሲድስ አር ምን ይለናል? አሲድስ አር ግሩፕ ኦፍ ሰብስታንስ ዛት ሪሊዝ ሃይድሮጅን አየን ዌን ዜ አር ኢን አኳየስ ሶሉሽን አለ። ስለዚህም አሲድ ስንል አሲድ ማለት አለ ስለዚህ ሁልጊዜም እቺኛዋን ሃይድሮጅን አየን የምትለውን ከአሲድ ጋር ሁሌም ማገናኘት መቻል አለባችሁ። አሲድ ሲባል አሲድ በምንልበት ሰዓት ላይ ሃይድሮጅን አየንን ሪሊዝ የሚያደርግ ነው። የአሲድ ካራክተሪስቲክስ ግሩፕ ማን ነው? ሃይድሮጅን አየን ነው ማለት ነው። ያ ማለት ሁልጊዜም በፎርሙላው በኬሚካል ፎርሙላው ስናስቀምጠው የስ ኤችኤ ስንል እቺ ሃይድሮጅን አየን ካታዮኗ ናት፣ እቺ ደግሞ አናዮን። ያ ማለት ከሃይድሮጅን ጋር ሪያክት የሚያደርገው ነን ሜታሉ ማለት ነው። ሶ ይሄ አኳ ነው ሁልጊዜም ሶሉሽን ማለት ነው። ዜን ምንድን ነው የሚሆነው? ሃይድሮጂን ፖዚቲቭ ፕላስ ኤ ኔጌቲቭ። ይሄ የአሲድ ጀነራል ፎርሙላ እንደዚህ ነው የሚቀመጠው ማለት ነው። ስለዚህ ሁልጊዜም አሲድ አኳ ሲሆን ሶሉሽን ነው ይሄ። ስለዚህ ወይም ወተር ሲኖረው ማለት ነው። ስለዚህ ምን ይሆናል? ሃይድሮጂን አየንና ሌላ አናየን በምንልበት ሳ ላይ ነን ሜታሉ ማለት ሁሌም አሲድ ሪያክት የሚያደርገው ምንድነው? አሲድ የሚፈጥረው ምንድነው ብለናል? ነን ሜታሎች ናቸው። አሲዲክ ኦክሳይድ ብለን ከዚህ በፊት ያልናቸው። ስለዚህም ምን ያደርጋሉ? ሪሊዝ የሚያደርገው ሃይድሮጅን አየንን ነው። ይሄ ሃይድሮጅን አየን የአሲድ መሰረታዊ መገለጫ ነው ማለት ነው። መገለጫ ነው። ሶ እዚች ጋር እየነገረን ያለው ይሄ ነው። ችን አትርሱ። ዘ ካራክተሪስቲክስ ግሩፕ ኦፍ አሲድ ኢዝ ሃይድሮጅን አየን ማለት ነው። ሶ ሌላኛው ምን ይላል? አሲድ ሃብ ሳወር ቴስት። እንግዲህ አሲድ ምንድን አለ? ቆምጣጣ ጣዕም ያለው ነው አለ። ይሄ ፕሮፐርቲውን በምናይበት ሰዓት ላይ አንደኛው አሲድ ስንል ቆምጣጣ ጣዕም ያለው ነገር ማለት ነው። እንግዲህ በቤታችን ውስጥ ያሉትን የሚኮመጥጡ ነገሮችን የሚበሉ ሆኖ የሚኮመጡ ወይም የሚጠጡ ሆኖ የሚኮመጥጡ ነገሮችን ማሰብ ነው። አሲድንም ቤዝንም በቀን ተቀን እንቅስቃሴያችን ውስጥ ቤታችን ውስጥ የምንጠቀማቸው ነገሮች ናቸው። ለምሳሌ ጁስ አይደል? የሎሚ ጭማቂ፣ ቬኔጋር፣ ያቼቶ የምንለው ነው። እዚህ ውስጥ አሁን አሴቲክ አሲድ አለ፣ ቬኔጋር የምንለው ማለት ነው። ሶ ሊመን ጁስ አለ፣ ሶር ጠላ አለ፣ ሚልክ አር ሳም አሲዲክ ሰብስታንስ ኢን አወር ዴይሊ ላይፍ። ስለዚህ በቀን ተቀን ህይወታችን ውስጥ የምንጠቀማቸው ናቸው እነዚህ ማለት ነው ቤታችን ውስጥ። ስለዚህ አሲድ ሁለት አይነት ነው እንግዲህ ስትሮንግ የሚባለው አሲድ አለ፣ ዊክ አሲድ አለ። እነዚህ እዚህ ውስጥ ያሉት አሲዶች ሁሉ ዊክ አሲድ ናቸው። ላክቲክ አሲድ ስንል አይደል፣ ሚልክ ውስጥ ያሉ ሲትሪክ አሲድ ስንል ሊመን ጁስ ውስጥ ያሉ እነዚህ ቬኔጋር ውስጥ አሴቲክ አሲድ አለ። እነዚህ ሁሉ ምንድን ናቸው? ማን ነው ይሄን ያህል ጎጂ ያልሆኑ አሲዶች ናቸው። ስለዚህ ጎጂ ያልሆኑ አሲዶች ናቸው። አንዳንዶቹ ደግሞ እዚህ ጋር ደግሞ የተዘረዘሩት ሉክ ኤችሲኤል፣ H2SO4 ኤንድ HNO3 አር ኮመን ላብራቶሪ አሲድስ። እነዚህ በብዛት ላብራቶሪ ውስጥ አገልግሎት ላይ የሚውሉ አሲዶች ናቸው። እነዚህን ይጠየቃሉ ብዙ ጊዜ። ስለዚህ ከሚከተሉት የትኛው ላብራቶሪ አሲድ ነው ወይም ሚኒራል አሲድ ብሎ ሊጠይቀን ይችላል። ስለዚህም እነዚህ ሶስቱ ሚኒራል አሲድ ወይም ላብራቶሪ አሲድ ይባላሉ። ሲጠይቋችሁ አንድ የሚጠይቋችሁ በኬሚካል ፎርሙላ ሊሆን ይችላል በዚህ መልክ ማለት ነው። ካልሆነም ደግሞ በስሙ። ስለዚህ HCl ስንል ይሄ ሞለኩላር ፎርሙላ ኦፍ ዋት ሃይድሮክሎሪክ አሲድ ነው። ይሄ ሰልፈሪክ አሲድ ነው። ይሄ ናይትሪክ አሲድ ነው ማለት ነው። እነዚህ ሶስቱ ላብራቶሪ አሲድ ኦር ሚኒራል አሲድ ይባላሉ ማለት ነው። ሶ እዚች ጋር ምንድን ያየ ነው? አሲድ ስንል በመሰረታዊነት ሃይድሮጂን አየንን ሪሊዝ የሚያደርግ ነው። ለምሳሌ ይሄ አሁን HCl ከወተር ጋር ሪያክት በሚያደርግበት ሰዓት ላይ ምን ይሆናል? ለምሳሌ HCl ፕላስ H2O አሁን ሃይድሮክሎሪክ አሲድን ከውሃ ጋር ሪያክት በሚያደርግበት ሰዓት ምን ያደርጋል? እቺ ሃይድሮጅን ምን ትሆናለች ብለናል? እቺን ሃይድሮጅን ሪሊዝ ያደርግና እቺ የት ትመጣለች? እዚህ ጋር ትገባለች። ስለዚህ ይሄ H3O ፕላስ ከዛን ምን ትሆናለች? እቺ አናዮንን ሪሊዝ ታደርጋለች። ወይም እዚህ ጋር ምን ይፈጥራል? ሃይድሮኒየም አየን ፈጠረ ማለት ነው። ሃይድሮኒየም አየን እዚህ ጋር ሃይድሮኒየም አየን ይፈጥራል። እቺ አንድ ሃይድሮጂን ሪሊዝ ያደርጋል የሚለው ወይም ሃይድሮጂን አየን ኢዝ a characteristic group of what አሲድ ማለት ነው። ሁለተኛው ሳወር ቴስት አለው፣ ኮምጣጣ ጣዕም አለው ማለት ነው። ሶስተኛ እዚህ ጋር ያሉትን የላቦራቶሪ አሲድ ብለን ያልናቸውን መያዝ አለብን ማለት ነው ከዚች ሀሳብ። ሶ ቤዝስ ቤዝ ኢዝ አን ኦክሳይድ። ቤዝ ምን አለን? ኦክሳይድ ሊሆን ይችላል ወይም ሃይድሮክሳይድ ከሜታል ጋር ምን ሲያደርግ ኦፍ ሜታል አለ። ስለዚህ የምን ኦክሳይድ ነው አለ? የሜታል ኦክሳይድ ወይም
ሜታል ሃይድሮክሳይድ። ሜታል ኦክሳይድ ስንል ሁልጊዜም ቤዝን የሚፈጥሩት ምንድን ናቸው ብለናል? ሜታሎች ናቸው። ከዚህ በፊት ኦክሳይድ ላይ በሰራ ነው ቪዲዮ ላይ ሜታሊክ ኦክሳይድ እና ነን ሜታሊክ ኦክሳይድ ወይም አሲዲክ ኤንድ ቤዚክ ኦክሳይድ ብለን ከፍለን አይተናል አይደለ? ስለዚህ ሜታሊክ ኦክሳይድ የምንላቸው ሁሉ ሜታሎች ምንድን የሚፈጥሩ ቤዚክ ኦክሳይድ ይፈጥራሉ ማለት ነው። ስለዚህ ቤዝ ስንል ምን አለን? ኦክሳይድ ኦፍ ሜታል። ያ ማለት ለምሳሌ ሲኤኦ ይሄ ኦክሳይድ ኦፍ ሜታል አይደለ? ካልሽየም ኦክሳይድ ማለት ነው። ላይም ብለን ያልነው ካልሽየም ኦክሳይድ ኦፍ ሜታል ነው። ለምሳሌ ኤምጂኦ ሊሆን ይችላል። ማግኒዥየም ኦክሳይድ እነዚህ ሜታሎች ናቸው። እነዚህ ምንድን ናቸው? ቤዚክ ኦክሳይድ ብለን እንላቸዋለን። ስለዚህ እነዚህ ከሃይድሮክሳይድ አየን ጋር ደግሞ በሚሆኑበት ሰዓት ላይ ምን ይፈጥራሉ? ቤዝ ይፈጥራል ማለት ነው። ቤዝ ይፈጥራል። ይህንን እንዳትረሱ ማለት ነው። ሶ እያለን ያለው እነዚህ ኦክሳይድ በሚሆንበት ሰዓት ላይ ይሄ ቤዚክ ኦክሳይድ ይሆናል። ስለዚህ እነዚህ ላይ ምን ሲኖር? ሃይድሮክሳይድ አየን ሲኖረው ከሜታሎች ጋር ደግሞ ምን ይሆናል? ቤዝ ይሆናል ማለት ነው። ቤዝ ይሆናል። ስለዚህ ቤዝ ስንል ቤዚስ አን ኦክሳይድ ኦር ሃይድሮክሳይድ ኦፍ ሜታል የሜታሎች ኦክሳይድ ወይም ሃይድሮክሳይድ ነው ማለት ነው። ዜን ዊች ኒውትራላይዝ አሲድ ቱ ፎርም ሳልት ኤንድ ወተር። ሁልጊዜም ቤዝ ኒውትራላይዝ አሲድ ኤንድ ኦልሶ አሲድ ኒውትራላይዝ ቤዝስ። ቤዝ አሲድን ኒውትራላይዝ ያደርጋል፣ አሲድም ቤዝን ኒውትራላይዝ ያደርጋል። ስለዚህ በእነሱ ምክንያት ያ ማለት አሲድ ከቤዝ ጋር በሚሆንበት ሰዓት ላይ ሳልት ፕላስ ወተር ይፈጠራል። ልክ በተመሳሳይ ቤዝም ከአሲድ ውስጥ ሪያክት በሚያደርግበት ሰዓት ላይ ሳልት ፕላስ ወተር ይፈጠራል። አሁን አንዱን ኒውትራላይዝ ያደርጋል ማለት ነው። ስለዚህ ያ አይነት ሪያክሽን ሳልት ፕላስ ወተር የሚገኝ ከሆነ ያ ኒውትራላይዜሽን ሪያክሽን ብለን የምንለው ማለት ኒውትራላይዝ ያደርገዋል አንዱ ማለት ነው። እዚህ ጋር እየነገረን ያለው ያ ነው። ሶ ቤዝስ ዊች አር ሶሉብል ኢን ወተር። እዚህ በውሃ ሶሉብል የሚሆኑ ቤዞች ደግሞ ምን ይባላሉ? አልካሊስ ይባላሉ። ሲምፕሊ አልካሊ ማለት ስንል ቤዝ ሶሉሽን ማለት ነው። ቤዝ ሶሉሽን ማለት ነው። አልካሊ ማለት ቤዝ ሶሉሽን ነው። ሃይድሮክሳይድ ያልሆነ ቤዚክ ኦክሳይድ ያልሆነ ማለት ነው። ያ ማለት ቤዝ ዊዛውት ወተር ከሆነ አልካሊ አንለውም። ቤዝ ዊዛውት ወተር ማለት ይሄ ለምሳሌ ውሃ የሌለው ቤዝ እንደማለት ነው። ሶ ሲኤኦ ቤዝ ዊዛውት ወተር፣ ዚስ ኢዝ ማግኒዥየም ኦክሳይድ ቤዝ ዊዛውት ወተር። ሶ ይሄ ሁለቱም ምን አይደሉም? አልካሊ አይባሉም። ለምን? አልካሊ ስንል ቤዝ ሶሉሽን ነው። ቤዝ ሶሉሽን ደግሞ ካለ ምንድን ነው? ቤዝ ዊዝ ወተር ማለት ነው አይደለ? ስለዚህ ይሄ አልካሊ ስንል ይሄንን ነው እየነገረን ያለ። ሶ አን አልካሊ ኢዝ ሳብስታንስ ዛት ሪሊዝ ሃይድሮክሳይድ አየን ወይን ዲዞልቭድ ኢን ወተር። አሁን አልካሊ በምንልበት ሰዓት ላይ ሃይድሮክሳይድ አየንን ሪሊዝ ማድረግ የሚችል ነው። አሁን እነዚህ ሃይድሮክሳይድ አየንን ሪሊዝ ማድረግ አይችሉም አይደለ? ቢኮዝ ኦክሳይድ ከተባሉ ሃይድሮጅን የላቸውም። ሃይድሮጅን ካለ ውሃ አለ ማለት ነው። ስለዚህ እነዚህ ግን ሃይድሮጅን የላቸውም። ስለዚህ ኦኤችን ሪሊዝ ማድረግ አይችሉም። አያችሁ። ስለዚህ አልካሊ ከተባለ ግን ምንድን ነው አለ? ኦኤችን ሪሊዝ የሚያደርግ ኦኤችን ደግሞ ሪሊዝ እንዲያደርግ ለምሳሌ ይሄ ካልሽየም ሃይድሮክሳይድ መሆን አለበት። ካልሽየም ሃይድሮክሳይድ መሆን አለበት ማለት ነው። ካልሽየም ሃይድሮክሳይድ መሆን አለበት። ምንን ሪሊዝ ለማድረግ? ሃይድሮክሳይድ አየንን ሪሊዝ ለማድረግ። እቺ ሃይድሮክሳይድ አየን ምንድናት ስንል ዋና የቤዝ መገለጫ ፕሮፐርቲ ናት ማለት ነው። ስለዚህ የሁሉም ቤዞች ምን መገለጫ እቺ ሃይድሮክሳይድ አየን ናት። የሁሉም አሲዶች ደግሞ ሃይድሮጅን አየን ናት ማለት ነው። እንዳትረሱ ኦኤች ኔጌቲቭ ኤች ፖዚቲቭ። ይሄ እዚህ ጋር ያለው ይህንን ነው የሚነግረን። ቤዝ በምንልበት ሰዓት ላይ እዚህ ጋር መግለጽ ይችላል። እነዚህን ሶዲየም ሃይድሮክሳይድ፣ ካልሽየም ሃይድሮክሳይድ እያለን እነዚህን መዘርዘር እንችላለን ማለት ነው። ሁልጊዜም ቤዝ ሁሌም ሃይድሮክሳይድ አየን ካራክተሪስቲክ ግሩፕ ነው ስላለን ኦኤች ሁልጊዜም አንድ ላይ ነው የሚሆነው ማለት ነው። ኦኤች አንድ ላይ ነው የሚሆነው። እንዲሁም ሁሌም ቤዝን በምንጽፍበት ሰዓት ላይ ፊት ለፊት ላይ የሚጻፈው ምኑ ነው? ካታዮኑ ነው ወይም ይሄ ሜታሉ ነው ማለት ነው። ሜታሉ ነው። አያችሁ፣ ኤንኤ ኦኤች፣ ከዛስ ሜታሉ ይመጣል፣ ከዛ ኦኤች ኤምጂ፣ ከዛም ኦኤች እያለ ይሄዳል ማለት ነው። ሁሌም ሜታሉ አሲድ ላይ በምናይበት ሰዓት ላይ ግን ሁሌም ሃይድሮጅን ከፊት ለፊት ይመጣል ማለት ነው። ሃይድሮጅን ከፊት ለፊት ይመጣል። ከዛ ሲኤል ሊሆን ይችላል። የስ ከፖሊ አቶሚክ አናዮን ጋር ደግሞ ከተቀላቀለ ልክ እንደ ኤች2 ኤስኦ4 አይነት እንደዚህ ሊሆን ይችላል። ሁሌም ሃይድሮጅን ፊት ለፊት ላይ ነው የሚመጣው ለአሲድ። ለቤዝ ግን ሃይድሮክሳይድ አየን ኦኤች አንድ ላይ ትሆናለች መጨረሻ ላይ ማለት ነው። ይሄም እንደዚሁ እንድትይዙት ያስፈልጋል። ሶ እዚህ ጋር ደግሞ ምንድን ነው የሚነግረን? ኔሚንግ ኤንድ ራይቲንግ ፎርሙላ ኦፍ አሲድ ኤንድ ቤዚስ። እንግዲህ የአሲድና ቤዞችን ስያሜና ፎርሙላቸውን እንዴት ነው የምንጽፈው ነው እያለን ያለው። አሲድ እንግዲህ ሁሉንም በአንድ አይነት አጠራር አንጠራቸውም። እዚህ እነዚህ ሶስት መሰረታዊ ህጎች እዚህ ጋር የሚነግረን አለ። እነሱን በደንብ ማስተዋል መቻል አለብን ነው። ሉክ ዌን ኔሚንግ አን አሲድ
you can consider the acid to consist of an anion combined with as many hydrogen ion are needed to make molecule electrically neutral። ምንድነው እዚህ ጋር በአጭሩ እያለን ያለው? ሁሌም አሲድ በሚፈጠርበት ሰዓት ላይ ምን አለ? ሃይድሮጅን አለ። ከዛ በኋላ ምን አለች? አናየን አለ። አናየን ማለት እዚች ጋር አናየን የሚለው ምንድን ነው? ኔጌቲቭ ቻርጅ ያለው አዮን ማለት ነው። ኔጌቲቭ ቻርጅ ያለው አዮን። ያ ማለት ለምሳሌ አናየን ስንል ሉክ ሲኤል ኔጌቲቭ አይደለ? ይሄ አናየን እንላለን ማለት ነው። ያ ማለት ኔጌቲቭ ቻርጅ ያላቸው ነገሮች በጠቅላላ ማለት ነው። ለምሳሌ ኦክሲጅን ስናይ ሉክ ኦ ቱ ማን ነው? ኦ ኔጌቲቭ ቱ ማለት እዚች ጋር ኦ ኔጌቲቭ ቱ፣ ኤስኦ ፎር ቱ ማይነስ። አሁን እነዚህ ሁሉ አናይን ነው የሚባሉት። ያ ማለት ምንድን ነው? ኔጌቲቭ ቻርጅ ያላቸው ማለት ነው። ኔጌቲቭ ቻርጅ ያላቸው ናቸው። ስለዚህ ቅድም ምን ብለናል? ሁልጊዜም አሲድ የሚፈጠረው ብንብለም ነን ሜታሊክ ከሆኑ ኤሌመንቶች ነው ብለናል አይደለ? ሃይድሮጅን አተም ከሌላ ከአንድ ነን ሜታሊክ ኤሌመንት ጋር ሪያክት በሚያደርግበት ሰዓት ላይ ነው የሚፈጠረው ማለት ነው። ነን ሜታሊክ ኤሌመንት። ያ ማለት እቺ ኤክስ ሁልጊዜ ምንድን ነው ሪፕሬዘንት የምታደርገው? አናየን የሚለውን ነው የምታሳየን ማለት ነው። እቺ አናየን ምን ልትሆን ትችላለች? ሞኖአቶሚክ ልትሆን ትችላለች። ሞኖአቶሚክ ሲባል ለምሳሌ ክሎሪን እዚች ጋር ብቻዋን ናት አይደለ? ሲኤል ኔጌቲቭ፣ ይሄ ሞኖአቶሚክ ይባላል ማለት ነው። ኦክሲጅንም እዚህ ጋር ስናየው አይደል ሞኖአቶሚክ ነው። እዚህ ጋር ግን ኤስኦ4 ስናየው ግን ምንድነው? ፖሊአቶሚክ ነው። መኒ ማለት ነው። ፖሊ ማለት እንደዚህ ሲሆኑ ያ ምን ይፈጠራል? አሲድ ይፈጠራል። እቺን ኤችኤንኤክስን መያዝ አለባቸው። እቺ ኤን ኢንዲኬት የምታደርገው ምን ያህል ሃይድሮጅን አተም አለ የሚለውን ነው። ሶ ስያሜው ላይ ስንመጣ በዋናነት እነዚህ ሶስት ነገሮችን ነው መገንዘብ ያለብን። እዚህ ጋር በቀላሉ አሳያቸዋለሁ። እዚህ ጋር ሶ ሉክ ሁልጊዜም አሁን በምንሰይምበት ሰዓት ላይ የመጀመሪያው ምን ይላል? ሉክ ወይን ዘ ኔም ኦፍ አናየን እቺ ኤክሷ ማለት ነው። ኤክስ ብለን ያልናት በአይዲኢ የሚያልቅ ከሆነ አለ። እንግዲህ በአይዲኢ የሚያልቁት እነማን ናቸው ሲባል ሞኖ አቶሚክ የሆኑት ማለት ነው። ሞኖ አቶሚክ የሆኑት ኤክሰፕሽናል ኬዞች አሉ። ለምሳሌ ሲኤን ኔጌቲቭ እና ኦኤች ኔጌቲቭ፣ እነዚህ ሞኖ አቶሚክ አይደሉም አይደል? ሁለት ኤሌመንቶች ናቸው እዚህ ያሉት። እነዚህ አሁን ሲያናይድ በአይዲ ነው የሚያልቀው። ይሄ ኦክሳይድ በአይዲ ነው የሚያልቀው። እነዚህ ኤክሰፕሽናል ኬዞች ናቸው። ግን ከነዚህ ውጪ ሌሎቹ ምንድን ናቸው? ሞኖ አቶሚክ አይን ከሆኑ ለምሳሌ እዚህ ጋር ምን አለ? ክሎሪን ሲኤል አለ አይደለ? ሞኖ አይደለ? ብቻውን ነው አይደለ እዚህ ጋር ያለው። ስለዚህ ይሄ በአይዲ ነው የሚያልቀው። ያ ማለት ክሎራይድ ይሆናል ማለት ነው። ለምሳሌ ኦክሲጅን ይሄው ብቻውን ነው አይደለ? ኦክሲጅን የስ ቻርጁ ምንም አይነት እዚህ ጋር ለውጥ የሚያመጣው ነገር የለም። የስ አጠራሩ ላይ ማለት ነው። ስለዚህ አይዲኢ ይሄ አሁን ክሎራይድ ነው። ይሄ ደግሞ ኦክሳይድ ነው የምንለው። አይዲኢ በአይዲ ነው የሚያልቀው። ሌሎችንም እንደዚህ እያልን መጨመር እንችላለን። በአይዲ በሚያልቅበት ሰዓት ላይ ያ ምን ይሆናል ማለት ነው? ያ በአይዲ ካለቀ ሁልጊዜም አሲድ ወደ የአሲድ ስሙን እነዚህ አሁን ከሃይድሮጂን ጋር ሪያክት ሲያደርጉ ምን ይፈጥራሉ? አሲድ ይፈጥራል ብለናል። የአሲድ ስሙ ሁልጊዜም የሚጀምረው በዚህ በሞኖ አቶሚክ የሚያልቅ ከሆነ ሃይድሮ ብሎ ይጀምራል ማለት ነው። ሃይድሮ ብሎ ይጀምርና ከዛን እዚህ ጋር ያለው ክሎራይድ የነበረው ምን ይሆናል? ክሎራይድ የነበረው መጨረሻዋ ምን ትቀየራለች? ወደ አይሲ ትቀየራለች ማለት ነው። እዚህ ጋር ለምሳሌ ይሄንን እንየው፣ ኤችሲኤል። አሁን ክሎሪን እችኛዋ ሞኖአቶሚክ አየን አይደለች እዚህ ጋር ያለ። ስለዚህ ሞኖአቶሚክ አየን ሲሆኑ ደግሞ አይዲኢ ነው ብለናል። ክሎራይድ ነበር እዚህ ጋር ያለ አይደለ? ስለዚህ አሲድ ሲፈጥር ግን ምን ሆነ? መጀመሪያ ላይ ሃይድሮ የሚለውን እንጨምራለን ፕሪፊክሱን። ከዛ ሃይድሮ፣ ከዛስ ስቲም ያለው ዋናው እዚህ ጋር ያለው ስያሜው ምንድን ነው? ክሎሪን አይደል? አያችሁ ክሎራይድ ብሎ ነበር የሚያልቀው እዚህ ጋር። እችን አይዲኢ የምትለውን እንተውና ክሎሪክ ትሆናለች፣ አይሲ ስንጨምርባት ማለት ነው። ስለዚህ ሃይድሮ ክሎሪክ፣ ከዛ መጨረሻ ላይ አሲድ የሚለውን እንጠቀማለን ማለት ነው። ሃይድሮክሎሪክ አሲድ። ዋናዋ ምንድናት? አይዲኢ የሚያልቀው እነማን ናቸው ስንል ሞኖ አቶሚክ የሆኑት። ሞኖ አቶሚክ ደግሞ ከዚህ በፊት በነበረው ቪዲዮ ላይ አይተናል። ስለዚህ እነሱን ለመገንዘብ መሞከር ማለት ነው። ኤክሰፕሽናል ኬዞች ግን አሉ። ኤክሰፕሽናል ኬዞች አሉ ቅድም እንዳልኳችሁ ማለት ነው። እሺ ሌላው እዚህ ጋር ሌላው ምንድን ነው የምናየው? ሁለተኛው ይሄንን በዚህ ከያዝን ሁለተኛው ወይም ዘ አናየን ኔምድ ኢን አይቲኢ። በአይቲኢ እና ኤቲኢ እዚች ጋር አሁን እንግዲህ ምንድን ነው ሉክ አይቲኢ እና ኤቲኢ የሚለያየው
አይቲኢ የምንለው በአንድ ኦክሲጅን የሚያንስ ማለት ነው ከኤቲኢ። የስ በአንድ ኦክሲጅን የሚያንስ ከኤቲኢ። ለምሳሌ አሁን ለምሳሌ ሉክ እዚች ጋር ምን ሰጠዋችሁ? ኤንኦ2 ኔጌቲቭ እና ኤንኦ3 ኔጌቲቭ። ይሄ ተሰጣችሁ። አሁን ይሄ ምን ይፈጠራል? እዚች ጋር ለምሳሌ አይቲኢ ነው የሚያልቀው ወይስ በኤቲኢ ነው የሚያልቀው? የትኛው በኤቲኢ ያልቃል የትኛው በአይቲኢ ያልቃል ቢባል አሁን ባልኳችሁ መሰረት በአይቲኢ የሚያልቀው ሁልጊዜም ከኤቲኢ በአንድ ኦክሲጅን የሚያንስ ብያችኋል አይደለ? እዚህ ጋር በአንድ ኦክሲጅን የሚያንስ ይሄ ነው አይደለ? ይሄ ናይትራይት ነው የሚሆነው። ይሄ አሁን ይሄ ናይትራይት አይቲኢ ነው የሚያልቀው። ይሄኛው ግን ናይትሬት ይሆናል ማለት ነው። ናይትሬት ብለን እንጠራዋለን ኤቲኢ። ይሄ ናይትሪክ። ስለዚህ ይሄ ከሃይድሮጂን ጋር ሪያክት ሲያደርግ ናይትረስ አሲድ ይፈጠራል። ይሄ ደግሞ ናይትሪክ አሲድ ይፈጠራል ማለት ነው። ናይትሪክ አሲድ እዚህ ጋር ናይት። ስለዚህ ሁልጊዜም አይቲኢ በምንልበት ሰዓት ላይ በአይቲኢ የሚያልቁ ከሆነ ምንድን ነው የሚጨምረው መጨረሻ ላይ? አይቲኢ ፋንታ ኦዩኤስ እንጨምረና ናይትራይት የነበረው ናይትረስ ይሆናል ማለት ነው። ናይትረስ ይሆናል። ከዛ በኋላ መጨረሻ ላይ አሲድን መጨመር ነው ብሎናል። እዚህ ጋም ሶስተኛው ላይ በኤቲኢ የሚያልቅ ከሆነ ሞር ኦክሲጅን ያለው ማለት ነው። ይሄ ደግሞ በኤቲኢ የሚያልቅ ከሆነ ደግሞ ምንም የምናደርገው ነገር የለም፣ አይሲ ብቻ ነው የምንጨምራት ማለት ነው። ኤቲኢን ወደ አይሲ ቀይረን አሲድ፣ ሁሉም ላይ አሲድ አለ መጨረሻ ላይ ማለት ነው። ይህንን መርሳት የለባቸውም። በምሳሌ እዚህ ጋር የሚነግረን ፎር ኤግዛምፕል እዚህ ጋር ምን አለን? አሁን ሉክ ሞናቶሚክ ነው አይደል እዚህ ጋር። ስለዚህ ሞናቶሚክ ከሆነ በአይዲ ነው የሚያልቀው። ዜን ሃይድሮጂን ብቻ መጨመር ነው ፊት ለፊቱ ላይ። እቺ አይዲ ወደ ምን ትቀዳለች? አይሲ። ከፊት ለፊቱ ምን ይኖራል? ሃይድሮክሎሪክ አሲድ ብለን እንጠራለን ማለት ነው። እዚህ ጋርስ አሁን ሰልፋይትንና ሰልፌትን ይኸው እዚህ ጋር አይቲኢ ነው ኤቲኢ ነው። ሉክ እዚህ ጋር ኦክሲጅን 3 ነው፣ እዚህ ጋር ኦክሲጅን 4 ነው። ስለዚህ ይሄ በአንድ ያነሰ ኦክሲጅን አለው አይደለ? እዚህ እሷ በእቺ ቀላሏ መለያ ናት ብዬ ነው አሁን እዚህ ጋር እየነገርኳቸው ያለሁት ማለት ነው። እዚህ ቀላሏ መለያ እቺ ናት፣ SO3 SO4። ስለዚህ SO3 ናይትረስ ይሆናል። ፎርሙላ እንትን ላይ ይሰጣችኋል ፈተና ላይ። እዚህ ስሙ ምንድን ነው ብሎ ይሰጣችኋል። HN ለምሳሌ HO3 ብሎ H2 SO3 ብሎ ይሰጣችኋል ማለት ነው። ስለዚህ እንደዚህ በሚሆንበት ሳ ላይ ናይትረስ አሲድ ይሆናል። H2 SO4 ሲሆን ደግሞ ማን ነው እዚህ ጋር ናይትረስ ሳይሆን ሳልፈረስ አሲድ ይሆናል። ይሄ ሳልፈሪክ አሲድ ይሆናል ማለት ነው። ለምሳሌ PO4 3 ኔጌቲቭ እና PO3 3 ኔጌቲቭ፣ እነዚህም እንደዚህ ይቀመጣሉ። PO4 3 ኔጌቲቭ፣ PO3 3 ኔጌቲቭ። አሁን ይሄ ፎስፈሪክ አሲድ ነው የሚፈጥረው። ይሄ ፎስፈረስ አሲድ ይፈጥራል ማለት ነው። ዚስ ዋን ኢዝ በኤቲ ነው የሚያልቀው። ይሄ ምን ይባላል? ፎስፌት ይባላል። ይሄ ፎስፌት፣ ይሄ ደግሞ ፎስፋይት ይባላል ማለት ነው። ፎስፋይት ይባላል፣ ይሄ ፎስፌት ይባላል። ይሄ ኦክሲጅኑ 4 ነው፣ ይሄ ኦክሲጅኑ 3 ነው። በአንድ ስለሚያንስ አይቲ ይሆናል፣ በአንድ ኦክሲጅን ስለሚበልጠው ኤቲ ይሆናል ማለት ነው። እነዚህ መለያዎቹ ናቸው። እዚህ ጋም እየነገረን ያለው እነሱን ነው ማለት ነው። እዚህ ጋም ለምሳሌ ኤንኦ3 ላይ ምን አለን? ናይትሬት ይሆናል ማለት ነው። ናይትሬት ኤንኦ2 ቢሆን ኖሮ ምን ይሆናል? ኤንኦ2 አለው እዚህም። ስለዚህ ኤንኦ2 ሲሆን ናይትራይት ይሆናል ማለት ነው። እዚህ ጋር ኤንኦ2 ቢሆን ኖሮ ናይትራይት ይሆናል። እንደዚህ እያደረግን መለየት እንችላለን ማለት ነው። ይሄ አሰያየሙና ፎርሙላው እንዴት እንጽፋለን የሚለውን ነው የሚያሳየን። ቤዝስ አር ኔምድ ኢን ዘ ሴም ዌይ አስ አዘር አዮኒክ ኮምፓውንድ። ቤዝም ልክ እንደ ሌሎች አዮኒክ ኮምፓውንዶች በተመሳሳይ መንገድ እንጠራዋለን። ያ ማለት እዚህ ጋር ምን ይልናል? ዘ ኔም ኦፍ ዘ ካታዮን። ካታዮን ማለት ቅድም አናዮን ምን ብያቸዋለሁ? ኔጌቲቭ ቻርጅ ፓርቲክል ኦር ኔጌቲቭ ቻርጅ ያለው አዮን ማለት ነው። ካታዮን ስንል ደግሞ ምን ያለው? ፖዚቲቭ ቻርጅ ያለው ማለት ነው። ለምሳሌ ካታዮን ብለን የምንላቸውን እንደ ለምሳሌ ማንን መጥቀስ እንችላለን? እዚህ ጋር ሜታሎችን ቅድም ያልኳችሁ ሜታሎችን ለምሳሌ ሶዲየም ፖዚቲቭ ቻርጅ አይደለ? አንድ ሁልጊዜም ካታዮን ስንል ሰጪዎች ናቸው። እነዚህ ሰጪዎች ደግሞ ሜታሎች ናቸው። የስ ሜታል ሳይሆኑ በእርግጥ ሃይድሮጅንም ሜታል አይደለም፣ ግን እዚህ ጋር ምንድን ነው ፖዚቲቭ ቻርጅ ነው ያለው እንደ ኤክሰፕሽናል ኬዝ። ይሄ ሶዲየም ለምሳሌ ካልሽየም 2 ፖዚቲቭ አያችሁ፣ አልሙኒየም 3 ፖዚቲቭ እያለ ሄዳል ማለት ነው። ፖዚቲቭሊ ቻርጅድ ፓርቲክል የሆኑ ቻርጅ ያላቸው ኤሌመንቶች ሁሉ ካታዮን ይባላሉ። ለምንድን ነው እነዚህ ፖዚቲቭ ቻርጅ ያላቸው ብንባል ደግሞ
ሉዝ ነው የሚያደርጉት ማለት ነው። ጌን ሳይሆን ሉዝስ ኤሌክትሮን። ስለዚህ ይሄ ለምሳሌ ሶዲየም አንድ ኤሌክትሮን ይሰጣል፣ ካልሽየም 2 ኤሌክትሮን ይሰጣል፣ አልሙኒየም 3 ኤሌክትሮን ይሰጣል። ሰጪዎች ሁሌ ፖዚቲቭ ሆነው ይቀመጣሉ ማለት ነው። ፖዚቲቭ፣ ስለዚህ ካታዮን ይባላሉ። ለዛ ነው ሁልጊዜም ቤዝ የሚፈጥሩት ሜታሎች ናቸው፣ ሜታሎች። ስለዚህ ሁልጊዜም ይሄ ለምሳሌ ፖዚቲቭ ቻርጅ አይደለ፣ ይሄ ሶዲየም ከዛ ከማን ጋር ነው ሪያክት የሚያደርገው? ሁልጊዜ ሜታል ከሃይድሮክሳይድ አየን ጋር። ሃይድሮክሳይድ አየን እዚህ ሲመጣ ምን ይሆናል? ሶዲየም ሃይድሮክሳይድ ይሆናል። እቺ ፖዚቲቭ ቻርጅ፣ ይሄ ኔጌቲቭ ቻርጅ ነው ያለው። አያችሁ? ስለዚህ እንደዚህ እያሉ ይፈጥራሉ ማለት ነው። ሶዲየም ሃይድሮክሳይድ፣ ካልሽየም ሃይድሮክሳይድ፣ አሞኒየም NH4 ሲሆን አሞኒየም ነው። NH3 ሲሆን አሞኒያ ይሆን ነበር። አሞኒየም ሃይድሮክሳይድ፣ እነዚህ ሁሉ ቤዞች ናቸው ማለት ነው። ቤዞች ናቸው እንዳትረሷቸው። እንደ አሲዱ ኤክሰፕሽናል ኬዞች የሉትም ማለት እዛ ጋር በተሰጠ 3 ፎርሙላ መሰረት በምንጽፍበት የለውም። ሁልጊዜም ሃይድሮክሳይድ አየን፣ ስለዚህ ሜታሉ ክፍል ለፊት ይቀመጣል፣ ከዛ ሃይድሮክሳይድ አየን በኋላ ይመጣል ማለት ነው። ወይም ካታዮኑ መጀመሪያ ይመጣል፣ ከዛ ሃይድሮክሳይድ አየን ይከተላል ሁልጊዜም። ይሄ በዚህ ማየት ይቻላል። 3.11 ኤክሰርሳይዝ ጊቭ ዘ አፕሮፕሪየት አንሰር ፎር ዘ ፎሎዊንግ ኩዌስችን ይልናል። እዚህ ጋር ዲፋይን አድርጉ ነው ያለው። ይሄ አሲድ ስንል ሳብስታንስ ነው ዛት ሪሊዝ ሃይድሮጂን አየን ኢን ወተር ማለት ነው። በቃ ይሄ ደግሞ ሃይድሮክሳይድ አየንን ሪሊዝ ያደርጋል በወተር ውስጥ በውሃ በምናደርግበት ሰዓት ላይ ምን ያደርጋል? ሃይድሮጂን አየንን ሪሊዝ ያደርጋል፣ ሃይድሮክሳይድ አየንን ሪሊዝ ያደርጋል። መገለጫቸው መሰረታዊ ይሄ ነው ማለት ነው። ምንድነው አሲድ ስንባል? ሃይድሮጂን አየንን ሪሊዝ የሚያደርግ ኢን ወተር። አያችሁ? ቤዝ ደግሞ ሃይድሮክሳይድ አየንን ማለት ነው። ዊች አየን እዚህ ጋር ምናለን? የትኛው አየን ነው ኢዝ ካራክተሪስቲክስ ኦፍ ኦል አሲድ፣ የሁሉም አሲዶች ባህሪ የሆነው የትኛው አየን ነው አለ? ሃይድሮጂን አየን ነው። በቃ እቺ በተደጋጋሚ ትጠይቃለች ፈተና ላይ። የቤዝ ደግሞ ሃይድሮክሳይድ አየን ነው ማለት ነው። ሶስተኛው ኮፒ ኤንድ ኮምፕሊት ዘ ፎሎዊንግ ቴብል ኢን ዮር ኤክሰርሳይዝ ቡክ አለ። ኦኬ ይሄ ተሰጥቷችሁ ሊሆን ይችላል። እዚህ ጋር የሚገባው ምንድን ነው? ፎርሙላውን ጻፉ ነው። እነዚህም መለየት። አሁን ክሎሪን መያዝ ሃይድሮ የሚለው ፊት ለፊት ላይ አለ። ስለዚህ ክሎራይድ የነበረው አይደለ ክሎሪክ የሆነው ሞናቶሚክ ስለሆነ ስለዚህ ሲኤል ይሆናል። እዚህ ጋር ደግሞ HNO3 ነው የተሰጠኝ አይደለ። እቺ ናይትሬት ናት፣ አይሲ ትኖራለች። እዚህ ጋር ፊት ለፊት ላይ ናይትሬት ብሎ ካለቀ ምን ይሆናል? ናይትሪክ ይሆናል ማለት ነው። ስለዚህ ይሄ ናይትሪክ አሲድ ነው። አይሲ ብቻ ስሟን ብቻ ነው እንቀይረው እንጂ ሃይድሮ የሚለውን አንጠቀምም ማለት ነው። ይሄ ናይትሪክ አሲድ ብለን እንጽፋለን ማለት ነው። ናይትሪክ አሲድ። ሰልፈሪክ አሲድ እንጻፈዋለ። ሰልፌት የሚለውን እናውቃለን። እሱ ጋር ሃይድሮጅን H2SO4። ሰልፈረስ አሲድ ቢለን ኖሮ H2SO3 ይሆን ነበር ማለት ነው። እቺ ሰልፈረስ OUS ብትሆን ኖሮ ማለት ነው። ሰልፈሪክ ምትላት ሰልፈረስ አሲድ ብትሆን H2SO3 ትሆን ነበር። H2SO4 ሰልፈሪክ አሲድ። ካልሽየም ሃይድሮክሳይድ ደግሞ ይሄ ምን ይሆናል? ካልሽየም ቻርጁ ስንት ነው ማለት? ካልሽየም 2 አተም ነው የሚሰጠው ብለናል። ካልሽየም 2 ይሰጣል። ሁሉ ሲጻፍ እንደዚህ ነው። ሁለተኛ ግሩፕ 2 ላይ የሚገኝ ኤሌመንት ነው አይደለ? ስለዚህ እንደዚህ ይሆናል። ከዛን ከማን ጋር ነው? ሃይድሮክሳይድ ደግሞ ኔጌቲቭ ቻርጅ አይደለ ያለች ኔጌቲቭ ቻርጅ። ስለዚህ አሁን ይሄን ፎርሙላውን በምጽፍበት ሰዓት ላይ እዚህ ጋር አንድ ናት ያለችው። አንድ ትመጣና የዚህ ሰብስክሪፕት ነው የምትሆነው። ስለዚህ ሲኤ ብቻ ይሆናል ማለት ነው። አንድን ብጽፍም ባንጽፍም ችግር የለው። ከዛ እቺ 2 ደግሞ የነዚህ ሰብስክሪፕት ሆናለች። እዚህ ጋርም 2 እዚህ ጋርም 2 እንደማለት ነው አይደለ? ስናባዛ ወይም ይሄን የጋራ ምን እናደርገዋለን? እቺ 2 እዚህ ጋር ትመጣለች። ስለዚህ OH እቺ 2 እዚህ ጋር ትመጣለች። የዚህ ፎርሙላ ምን ይሆናል? CaOH2 እንደዚህ የሚጻፈው ለዛ ነው። የጋራ የዚህኛው የዚህ ቫላንሲው ምን ይሆናል? ለዚህኛው ሰብስክሪፕት ስለሚሆን ማለት ነው። ኦኬ ፖታሺየም ሃይድሮክሳይድ እዚህ ጋር ሞለኩላር ፎርሙላውን ነው የሰጠኝ ፖታሺየም። ስለዚህ K ፖታሺየም ናት። ከዛን ሃይድሮክሳይድ የሚለውን አንረሳውም፣ ሁልጊዜም ያ አይቀየርም። ስለዚህ ሁልጊዜም ሜታል ፊት ለፊት ይመጣል ብለናል። ይሄ ፖታሺየም ብለን ሃይድሮክሳይድ፣ እዚህ ጋርም ደግሞ ምን ሶዲየም። ስለዚህ ሶዲየም ብለን ሃይድሮክሳይድ መጽሐፍ ማለት ነው። ኦኬ ሌላው እዚህ ጋር ደግሞ የሚነግረን ምንድን ነው? አሲድ ቤዝ ኢንዲኬተር ይለናል። አሲድ ቤዝ ኢንዲኬተሮችን ነው እዚህ ጋር የሚያሳየን። አሲድ ቤዝ ኢንዲኬተሮች ምንድን ናቸው ስንል ሉክ አሲድ ቤዝ ኢንዲኬተርስ አር ዳይስ ኤክስትራክትድ ፍሮም ፕላንትስ ቀለም እንደማለት ነው። እዚህ ጋር ኤክስትራክቲቭ ከእጽዋት የተቀመመ የተገኘ የቀለም አይነት ነው ማለት ነው። ዛት ሾውስ ዘ ፕሬዘንስ ኦፍ አሲድ ኦር ቤዝ። ያ ማለት አንድ ሶሉሽን ውስጥ አንድ ፈሳሽ ነገር ውስጥ ስንከት ያ ነገር አሲድ ከሆነ የሚያሳየው የከለር ቼንጅ አለ፣ ቤዝ ከሆነ የሚያሳየው የከለር ቼንጅ አለ ማለት ነው። እነዛ ነገሮች ለምሳሌ አንዱ ሊትመስ ሊሆን ይችላል፣ ሚታይል ኦሬንጅ የሚባል አለ፣ ፌኖልፌታሊን። እነዚህ አሁን ምንድናቸው? አንድ ፈሳሽ አሲድ ነው፣
ቤዝ ነው ወይም አንድ ነገር አሲድ ነው ቤዝ ነው ብለን የምንለይባቸው መንገዶች ናቸው። ብዙ ጊዜ አሁን ሊትመስ ፔፐርን ብዙ ጊዜ የፈሳሽ ሳሙና በየቤቱ ምናምን የሚሰሩ ሰዎች ታውቁታላችሁ ብዬ አስባለሁ። የሚሰራ ያያችሁ ሰዎች ካላችሁ ሊትመስ ፔፐር ይገኛል የትኛውም ኬሚካል መሸጫ ሱቆች አለ የሊትመስ ፔፐር። እሱ ሲምፕሊ አንድ ነገር ቤት ውስጥ ለምሳሌ ሳሙና በጥብጠን ሊትመስ ፔፐር ተጠቅመን አሲድ ነው ቤዝ ነው ሳሙና የሚለው መለየት እንችላለን። የሎሚ ጭማቂን ወተት ምናምን በውስጡ ምን አለው አሲድ ነው ቤዝ ነው የሚለውን ይሄን ሊትመስ ፔፐር በመጠቀም መግለጽ እንችላለን ማለት ነው። እንግዲህ አሁን አንድ ነገር አሲድ ከሆነ ምን ይሆናል፣ ቤዝ ከሆነ ምን ይሆናል የሚለውን በምን ላይ ያለ ለምሳሌ ሊትመስ ፔፐርን ተጠቅመን አንድ ነገር ያ ነገር አሲድ ከሆነ ያ ማለት ለምሳሌ ሬድ ብሉ ከሆነ ለምሳሌ ያ የምንጠቀመው ሊትመስ ፔፐር አሲድ ከሆነ ማን ነው የፈሳሹ አሲድ ከሆነ ይህን ሊትመስ ፔፐር በአሲድ ውስጥ በምንከትበት ሰዓት ላይ ወደ ምን ይቀየራል? ወደ ሬድ ይቀየራል ማለት ነው። ብሉ የነበረው ሊትመስ ፔፐር ወደ ሬድ ይቀየራል። አስተውሉ፣ ይሄ አሲድ ሲሆን ማለት ነው። አስ ኢፍ ኢት ኢዝ አሲድ ዜን ዚስ ሊትመስ ፔፐር ብሉ ሊትመስ ፔፐር ወደ ምን ይቀየራል? ወደ ሬድ ሊትመስ ፔፐር ይቀየራል። ቤዝ ከሆነ ግን ያ ነገር ለምሳሌ ሳሙና ቢሆን ያ ምን ይሆናል? ሬድ የነበረው ሊትመስ ፔፐር ወደ ምን ይቀየራል? ወደ ብሉ ይቀየራል ማለት ነው። ብሉ ይቀየራል ለማ ለቤዝ ማለት ነው። ቤዝ ላይ እዚህ ጋ የሚነግረን ሊትመስ ፔፐር ማነው አሲድ ቤዝ ኢንዲኬተር አሲድና ቤዞች የከለር ቼንጅ ያሳያሉ ማለት ነው። ይሄ እንግዲህ አንዱ መለያ ሲምፕሊ ይሄ ይሆናል ማለት ነው። ፕሮፐርቲ ኦፍ አሲድ ኤንድ ቤዝስ ሁለተኛው ባህሪያቶቹ የአሲድና ቤዞች ባህሪ ምን ይመስላል የሚለውን ነው እዚህ ጋር የሚነግረን። ለምሳሌ የአሲድ ባህሪ መጀመሪያ በምናይበት ሰዓት ላይ እዚህ ጋር አሲድስ ጀነራሊ ሃቭ ዘ ፎሎዊንግ ፕሮፐርቲስ አሲድ አጠቃላይ እነዚህ ባህሪያቶች አላቸው አለ። የመጀመሪያው ቅድም እንዳልኳችሁ ነው፣ ሳወር ቴስት አይደል? የሚኮመጥጥ ጣዕም ነው ያለው። ወተትን ለምሳሌ ረጋ ሲረጋ በደንብ ጠላ፣ እንደዚህ አይነት ነገሮች ምንድነው ኮምጣጣ። ለምሳሌ ሎሚ ጭማቂ ትንሽ ኮምጠጥ ይላል አይደለ? ስለዚህ ይሄ ኮምጣጣ ጣዕም ነው ያለው ሳወር ፎር አሲድ። ሁለተኛው አሲድ ቼንጅ ዘ ከለር ኦፍ ኢንዲኬተር የኢንዲኬተሮችን ከለር ቼንጅ ይቀይራል ብለናል። ለምሳሌ እያንዳንዱን እንየው። ይህንን ኤክስፐሪመንት እዚህ ጋር የተገለጸውን ምን ብሎናል? ይህንን እናንተ እንድትሰሩ ነው እዚህ ጋር የሚነግራችሁ ማቴሪያል አዘጋጁ ምናምን ብሎ እያንዳንዱን ይነግራችኋል። ግን ጥያቄ መጨረሻ ላይ ምን ይለናል? እዚህ ጋር ከዚህ ከሰራችሁት ኤክስፐሪመንት በመነሳት ምን ታደርጋላችሁ? ይህንን ትሞላላችሁ አለ። ለምሳሌ እዚህ ጋር 3ቱ አሲዶች ናቸው ይሰጡን አይደል? እነዚህን 3 አሲዶች የሆኑ ታስታውሳላችሁ። መጀመሪያ ላይ ገና ዲፋይን ስናደርግ ላብራቶሪ አሲድ ብለን የለ ኦር ሚኔራል አሲድ ናቸው። እዚህ ጋር ያሉት 3ቱም አሲዶች ናቸው። 3ቱም ምንድን ናቸው? ዳይሉት ናቸው። ዳይሉት ማለት ምን ማለት ነው? በአሲድ ዳይሉት ማለት ሉክ ብዙ ፐርሰንት ውሃ የሆነ አሲድ ማለት ነው። ያ ማለት ደካማ አሲድ ማለት ነው። ስለዚህ ሞር ወተር ያለው ነው። ይሄ ሞር ወተር ያለው ምን አሲድ ማለት ነው። ብዙ ውሃ ያለው አሲድ ማለት ነው። ይሄ ዳይሉት ከተባለ ኮንሴንትሬትድ አሲድ ደግሞ ከተባለ ምንድን ነው? አብዛኛው ፓርቱ ምንድን ነው? አሲድ ነው። ትንሽ ውሃ ነው ያለው፣ ሌስ ወተር ነው ያለው ማለት ነው። ትንሽ ውሃ ነው ያለው እዚህ ውስጥ፣ አብዛኛው አሲድ ነው ማለት። ስለዚህ ይሄ አደገኛ አሲድ ነው ወይም ጠንካራ አሲድ ብለን የምንለው ነው። ዳይሉትና ኮንሴንትሬት ስንል እሱን ነው። እዚህ ጋር ዳይሉት አሲድ ነው። ያ ማለት አብዛኛው ፐርሰንት ወተር ነው። የስ አብዛኛው ፐርሰንት ወተር ነው። እዚህ ጋር ዳይሉት ሰልፈሪክ አሲድ አለ፣ ዳይሉት ሃይድሮክሎሪክ አሲድ፣ ዳይሉት ናይትሪክ አሲድ አለ። ይህን ዳይሉት ናይትሪክ አሲድ የስ ሊትመስ ፔፐርን ተጠቅመን አሲድ ነው እዚህ ጋር ያለው። እዚህ ጋር ምን ከለር ኦፍ ኢንዲኬተር አሲድ ሶሉሽን ውስጥ ስንከት አለ። በምንከትበት ሳለ ሊትመስ ፔፐርን ሰልፈሪክ አሲድ ውስጥ ስንከት ምን ይሆናል አለ። እዚህ ጋር ግልጽ የሆነው ነገር ምንድን ነው? 3ቱም አሲዶች ናቸው አይደለም? አሲዶች ናቸው። ሁለተኛ 3ቱም ዳይሉት አሲድ ናቸው። ስለዚህ ሊትመስ ፔፐሩ እዚህ ሰልፈሪክ አሲድ ስከት ወዴት ነው የሚቀየረው ብለናል? አሲድ ከሆነ ሬድ ነው የሚሆነው ማለት ነው። ስለዚህ ይሄ ሬድ ከሆነ ይህም ሬድ ነው የሚሆነው፣ ይህም ሬድ ነው የሚሆነው። ተመሳሳይ ፕሮፐርቲ ነው ያላቸው ማለት ነው። እዚህ ጋር ሬድ ይሆናል ሁልጊዜም። የስ ፌኖልፌታሊን የሚባለውን ኢንዲኬተር አሲድ ውስጥ በምንከትበት ሳለ ከለርለስ ይሆናል። ከለርለስ ነው የሚፈጠረው ማለት ነው። ይህም ከለርለስ ይሆናል። ኦኬ ፌኖልፌታሊን ሲሆን ፌኖልፌታሊን ሁልጊዜም አሲድ ውስጥ በምናደርግበት ሳለ ከለርለስ ይሆናል ማለት ነው።
እዚህ ጋር ሚታይል ኦሬንጅ ሲሆንስ ሚታይል ኦሬንጅ የሆነው ኢንዲኬተር ወደ አሲዱ ሲገባ ምን ይፈጠራል? ፒንክ ኦር ሬድ ይፈጠራል። እዚህ ጋር ፒንክ ኦር ሬድ ይፈጠራል። ፒንክ ኦር ሬድ ይሆናል ማለት ነው። እነዚህ ሙሉ የተባላችሁት ይሄ ነው። ስለዚህ የከለር ኢንዲኬተሮች ቼንጅ አለ ለውጥ ያመጣሉ ስንል በዚህ መልኩ ይሆናል ማለት ነው። ኦኬ ሶስተኛው የአሲድ ፕሮፐርቲ ምንድን ነው? ሪያክሽን ኦፍ አሲድስ ዊዝ ሜታል። እንግዲህ እዚህ ጋር ሪያክሽኖችን በደንብ ለማየት መሞከር ነው። ሶ ሁልጊዜም አሲዶች ከሜታል ጋር ሪያክት በሚያደርጉበት ሰዓት ላይ ሪሊዝ የሚያደርጉት ሃይድሮጅን አዮን ነው የሚለውን በደንብ ለመያዝ መሞከር ነው እዚህ ጋር። ሶ ዳይሉት አሲድ ሪያክት ዊዝ አክቲቭ ሜታል የስ ዳይሉት አሲድ ያ ማለት ቅድም እንዳልኳችሁ አብዛኛው ፐርሰንት ውሃ የሆነ ማለት ነው። ሶ ዳይሉት አሲድ ከሜታሎች ጋር ከአክቲቭ ሜታሎች ጋር ለምሳሌ እንደ ዚንክ፣ ማግኒዥየም፣ አይረን ሪያክት በሚያደርጉበት ሳለ አይረንን ዳይሉት አሲድ ውስጥ በምከትበት ሳለ ላይ ሃይድሮጅን አየን ይወጣል ማለት ነው። ቶሎ ሃይድሮጅን አየን ይወጣል። ሶ ሃይድሮጅን አየን ይወጣና እዛው ሌላ ምን ይፈጠራል? ሳልት ይፈጠራል። ሳልት ይፈጠርና ሃይድሮጅን አየንን ሪሊዝ ያደርጋል ማለት ነው። እንዳትረሱ ይሄንን። ሶ ለምሳሌ ፎርሙላ ይሰጣችኋል ጥያቄ ላይ ፈተና ላይ የምትጠየቁት አንደኛ እንደዚህ ይሰጣችሁና አንዷን ኤክስ ያደርጋታል ወይ ይችኛዋን ሳልቷን ወይም ሃይድሮጅን አየንም ማለት ነው። ወይም በቲዮሪ ሊጠይቃችሁ ይችላል። ስለዚህ አሲድ ከሜታል ጋር ሪያክት ሲያደርግ ምን ጋዝ ይፈጠራል ሊላችሁ ይችላል። ስለዚህ ሃይድሮጅን አየን ነው ማለት። ሶ እችን ኤክስ ቢያደርግባችሁ ሲምፕሊ እችን ለምሳሌ አትታወቅም ቢለን እችን ሊሰጠን ይችላል። በቀላሉ የምትሰሩት እንዴት ነው? ሃይድሮጅን አየንን ከዚህ ውስጥ ይኸው እዚህ ጋር ተሰጥቶኛል አይደል? ይሄ አሁን ኤክስ ብሎኛል። ጥያቄው ላይ ዘ ሚሲንግ ፕሮዳክት ብሎ ጠየቀኝ። እችኛዋ የማትታወቀው ሶ ሃይድሮጅንን ከዚህ ጋር ሳወጣ የቀረው እዚህ ጋር የሚቀመጠው እሱ ነው ማለት ነው። ሁለት ሃይድሮጅንን ከዚህ ሳወጣ ሁለት ክሎሪን ይቀራል። እዚህ ጋር ካልሽየም አለ። ሁልጊዜም ሳልት ሲፈጠር ሜታል መጀመሪያ ይጻፋል። ሁልጊዜም ሜታል ነው ፊት ለፊት የሚጻፈው ማለት ነው። እዚህ ሜታል ይመጣል፣ ከዛ ነን ሜታል ይመጣል ማለት ነው። ሜታልና ነን ሜታሎች ካሉ ሁሌም ሜታል ይቀድማል፣ ከዛ ነን ሜታል ይመጣል። ምንም የምናደርገው ነገር የለም። ይሄ ተሰጥቶኛል አይደል? ከሱ ውስጥ ከዚህ ሪያክሽን ውስጥ ሃይድሮጅንን ስቀንስ የሚቀረው ሪያክታንት እዚህ ጋር የሚመጣው ፕሮዳክት ነው ማለት ነው። ለምሳሌ ይሄ ኦኬ ወይም ይሄም የለም ወይም ይሄ ተሰጥቶኝ ይሄ የለም ብንባል ምን ይሆናል? እችን ሁለት እዚች ጋር ባጠፋት አሁን የሚቀረው ምንድን ነው? ኤምጂ አለ እዚህ ጋር ኤስ አለ ኦፎር አለ። ስለዚህ ሳልቴ ማን ነው? ኤምጂ ኤስ ኦፎር ዳይሬክት ነው የምወስደው ማለት ወይም ይሄን ሰጥቶኝ እዚህ ጋር ይሄ የለም ሊለኝ ይችላል። ስለዚህ ይሄንን ከዚህ ውስጥ ማጥፋት ማለት ነው። ማግኒዥየም እዚህ ጋር ሲጠፋ ሳልፈር እቺ እዚህ ጋር ባጠፋት ኦፎርን እዚህ ጋር ባጠፋት የቀረው ማን ነው? ኤችቱ ሁልጊዜ ብዙ ይህንን በዚህ መስራት ትችላላችሁ። ዋና ፖይንት ምንድን ነው? አሲድ ከሜታል ጋር ሪያክት ሲያደርግ ሳልትና ሃይድሮጅን አየን ይፈጠራል ማለት ነው። ሶስተኛ ፕሮፐርቲ እሱ ነው። አራተኛው ፕሮፐርቲ ሉክ ሪያክሽን ኦፍ አሲድ ዊዝ ካርቦኔት ኤንድ ሃይድሮጅን ካርቦኔት። እንግዲህ አሲድ ከካርቦኔቶችና ከሃይድሮጅን ካርቦኔት ጋር ሪያክት ሲያደርግ የሚፈጠረው ነው። ካርቦኔት ብሎኛል አይደል? የሚነግረኝ አንድ ነገር አለ። እዚህ ጋር አሲድ ስላለ ሁሌም ወተር ይኖራል አይደል? ሳልት ይኖራል። ስለዚህ ከዛን ካርበን ስላለ ካርቦን ዳይኦክሳይድ ይኖራል ማለት ነው። ሶ አሲድ ሪያክት ዊዝ ካርቦኔት ሃይድሮጅን ካርቦኔት ቱ ፎርም ሳልት ወተር ኤንድ ካርቦን ዳይኦክሳይድ ማለት ነው። ሳልት ወተር ኤንድ ካርቦን ዳይኦክሳይድ። ኦኬ ሉክ እዚህ ጋር ምን ሃይድሮክሎሪክ አሲድ ተሰጥቶኛል፣ ካልሽየም ካርቦኔት ተሰጥቶኛል። ካርቦኔት ነው ይሄ። ስለዚህ አሲድ ከካርቦኔት ጋር ሪያክት ሲያደርግ ምን ይፈጠራል? እነዚህ ጋር ሳልት አለ፣ ውሃ አለ፣ ካርቦን ዳይኦክሳይድ አለ ማለት ነው። እዚህ ካርቦን ዳይኦክሳይድ ጋዝ የሚፈጠረው መቼ ነው ሊላችሁ ይችላል። አሲድ ከማን ጋር ሲቀላቀል ነው ካርቦን ዳይኦክሳይድ ጋዝ የሚፈጠረው? አሲድ ከካርቦኔት ጋር ሲቀላቀል ነው። አሲድ ከማን ጋር ሪያክት ሲያደርግ ነው ሃይድሮጂን ጋዝ ሊብሬቶር ሪሊዝ የሚደረገው ሊላችሁ ይችላል። ያ ደግሞ ከሜታል ጋር ሲሆን ነው። ሰው እነዚህን በደንብ ለመያዝ ሞክሩ። ካርቦን ዳይኦክሳይድ ጋዝ የሚፈጠረው ከካርቦኔት ጋር ሲሆን ነው። ቅድም እንዳልኳችሁ አንዱ የሚኒስትሪ ጥያቄ ሁሌ የማይቀረው አንዷን እችን ኤክስ ያረጋትና ፕሮዳክቷ ላይ ምንድን ነው የሚገባው ይላችኋል። ስለዚህ አሁን ለምሳሌ እችኛዋን ኤክስ አረገብን ብንል ማናት ይችልና ከዛ ምርጫ ላይ የተለያየ ነገሮችን ሊጽፍብን ይችላል። ስለዚህ እኛ እሷን ለማግኘት ምንድን ነው የምናደርገው? እዚህ ጋር ያሉትን ከዚህ ውስጥ ማጥፋት ማለት ነው። ለምሳሌ ሉክ ኤችቱ ሁለት ሃይድሮጅን እዚህ ያለ አይደል? ከዚህ ውስጥ ሁለት ሃይድሮጅን ማጥፋት። ይሄ ጠፋ ሃይድሮጅን ከሁለት ሃይድሮጅን ጋር ማለት ነው። ኦክሲጅን እዚህ ጋር እንዳለኝ እዚህ ጋር ኦክሲጅን ስንት አለኝ? ሁለት አይደል? ሶስት ኦክሲጅን አለ። ሶስት ኦክሲጅን ከዚህ ውስጥ ማጥፋት። ይሄው ራሱ ሶስት ኦክሲጅን እዚህ ጋር አለ። ይሄ ጠፋ ሶስት ኦክሲጅን አይደል? በቃ ካርበን እዚች ጋር አለች። ኦኬ ካርበን ድጋሚ እቺ ካርበን ጠፋች ማለት ነው። የቀረው ማን ነው?
ሲኤ አለ ካልሽየም እዚህ ጋር እቺ ሁለት ለሃይድሮጅንም ለክሎሪንም ስለሆነች እዚች ጋር ምን አለች? ሲኤል ትዋለች ማለት ነው። ሁልጊዜም ሳልት ሲጻፍ ብያቸዋለሁ። መጀመሪያ ላይ የሚመጣው ምንድን ነው? ሜታሉ ይቀድማል። ስለዚህ የቀረች እዚች ጋር ማናት? ሜታሏ ሲኤ አለች። ሲኤ ከዛስ ሁለት ክሎሪን አያችሁ፣ ሲኤል ቱ ሳብስክሪፕቱን ትጻፋለች። ስለዚህ እንደዚህ አድርገን ማግኘት እንችላለን። ዋና ፖይንት ምንድን ነው? ሶስት ፕሮዳክቶች ይኖራሉ ማለት ነው። አሲድ ከካርቦኔት ወር ከሃይድሮጂን ካርቦኔት ጋር ሪያክት ሲያደርግ ይኸው ሃይድሮጂን ካርቦኔት ጋር ሪያክት ሲያደርግ ራሱ የሚፈጠረው ሳልት ውሃና ካርቦን ዳይኦክሳይድ ማለት ነው። ይሄ አራተኛው ፕሮፐርቲ ነው የአሲድ። ኦኬ አምስተኛው ፕሮፐርቲ ምንድን ነው የሚለን? ኦኬ አሲድ ኒውትራላይዝ ቤዝስ። ይሄ ከላይ መጀመሪያ ላይ ስንጀምረም ነግሬያቸዋለሁ። ሶ ይሄ የሁለቱም ላይ አሲድ ቤዝን ኒውትራላይዝ ያደርገዋል፣ ቤዝ ደግሞ አሲድን ኒውትራላይዝ ያደርገዋል አይደለ? ለምሳሌ ሲምፕሊ ብዙ ጊዜ ለምሳሌ ሰዎች የተለያዩ እንትኖችን ሲወስዱ አላስፈላጊ ለምሳሌ በጨጓራ ምናምን ህመም ሰዎች በሚያገኙበት በሚኖራቸው ሰዓት ላይ አንዱ የሚሰጣቸው ማግኒዥየም የሚባል ኪኒን አለ አይደለ? ማግኒዥየም በውስጣቸው የጨጓራ ህመም የሚያመጣው አሲድ ነው በብዛት። ሆዳችን ውስጥ ሰልፈሪክ አሲድ አለ አይደለ? ማነው ሃይድሮክሎሪክ አሲድ አለ፣ ሰልፈሪክ ሳይሆን እና የተለያዩ ኢንዛይሞች እንዲሁም አሲዶች አሉ። ስለዚህ ያ ነገር መብዛት ሊሆን ይችላል። የህክምና ትንታኔ ያለው ግን ጨጓራ በሽታ በሚያመን ሰዓት ላይ ይሄ ቃር ምናምን ሲያስቸግረን የሚሰጠን ቤዝ ነው። ምክንያቱም እዚህ ውስጥ ያለው አሲድን ሆዳችን ውስጥ ያለው ቤዝ ስንወስድ ኒውትራላይዝ ያደርገዋል ማለት ነው። ወደ ኖርማል ይመልሰዋል፣ ጎጂ ወዳልሆነ ነገር ይቀይረዋል ማለት ነው። ሰዎች አንዳንዴ መርዝ ሲጠጡ ምናምን አንዳንዴ በረኪና ጠጡ ኦር ሳምቲንግ የሚባል ነገር አለ አይደል? በማወቅም ባለማወቅም የዛን ሳለ ላይ ደግሞ ቶሎ ምን ይሰጣቸዋል? ወተት ይሰጣቸዋል አይደል? ለምን? ያ በረኪና ለምሳሌ ምንድነው? ቤዝ ነው። ኖርማሊ ቤዝ ስለሆነ ቶሎ ወተት የሚሰጣቸው ለምንድን ነው? ወተት አሲድ ነው። አያችሁ። ስለዚህ ቤዝን ኒውትራላይዝ የሚያደርገው አሲድ ስለሆነ ወዲያ የሚሰጣቸው በዛ የተነሳ ነው ማለት ነው። ስለዚህ ኒውትራላይዝ ይሆናል፣ ጎጂ ከመሆን እንትን ይላል ማለት ነው። ትንሽ ኒውትራላይዝ ያደርገዋል ማለት ነው። እንደነዚህ አይነት ነገሮች በአፈርም ስንሄድ ይህንን በእርግጥ አፕሊኬሽኑ ላይ ስንገባ በደንብ እናየዋለን። አሲድ ኒውትራላይዝ ቤዝ ኤንድ ኦልሶ ቤዝ ኒውትራላይዝ አሲድ። ኦኬ አሲድ ሪያክት ዊዝ ቤዝ ኤንድ ቤዚክ ኦክሳይድ ቱ ፎርም ሳልት ኤንድ ወተር። እዚህ ጋር ሁለት መሰረታዊ ነገሮችን መለየት መቻል አለብን። አሁን አሲድ ከቤዝ ጋር ሪያክት ሲያደርግ ሳልት ፕላስ ወተር ይፈጠራል። ነገር ግን አሲድ ከቤዚክ ኦክሳይድ ጋርም ሪያክት ሲያደርግ ሳልት ፕላስ ወተር ይፈጠራል። እንደዚህ በሚሆንበት ሰዓት ላይ ሉክ አሁን ለምሳሌ ፈተና ላይ ምን ልትባሉ ትችላላችሁ? አንዱ ይሄን እንደዚህ ይሰጠናል። ሁለተኛው ነገር ደግሞ ኤችቱ ለምሳሌ አሲድን ኤችሲኤል ፕላስ ምን ሊለን ይችላል? ሲኤኦ ሊለን ይችላል። ኤችሲኤል ፕላስ ሲኤኦ ምን ይሰጠናል? ሁልጊዜም ሳልት ፕላስ ወተር እንደሚፈጠር አውቀናል አይደለ? እዚች ጋር ስለዚህ ኦኬ ኤችቱ እዚች ጋር ሁለት ይኖራል። ምን ይፈጠራል? እዚህ ጋር ሲኤል2 ፕላስ ኤችቱኦ ይፈጠራል አይደል? ሳልትና ወተር። አሁን ይሄ ተሰጠንና ሌላው ይሄ ራሱ ተሰጠን። እዚህ ጋር የስ ራሱ ይሄ ተሰጠን። አንደኛው ይሄ፣ ሁለተኛው ይሄ ተሰጠን። አሁን ከሚከተሉት ውስጥ የትኛው ኒውትራላይዜሽን ሪያክሽን ነው ብንባል ምን እንላለን? ይሄ ነው ኒውትራላይዜሽን ሪያክሽን የሚባለው። ኒውትራላይዜሽን ሪያክሽን ስንል ምንድን ነው? ፕሮዳክቱ ላይ ሳልት ፕላስ ወተር ነው በቃ የሚኖረው። እዚህ ጋም ሳልት ፕላስ ወተር አለ፣ እዚህ ጋም ሳልት ፕላስ ወተር አለ። ታዲያ የትኛው ነው ኒውትራላይዜሽን ሪያክሽን ስንባል የትኛው ነው የሚሆነው? ሁለተኛው ነው የሚሆነው ማለት ነው። ለምን? አሁን ሁልጊዜም ይሄ ኒውትራላይዜሽን ሪያክሽን የሚባለው ይሄ ኒውትራላይዜሽን ሪያክሽን ይባላል። ነገር ግን አሲድ ከቤዚክ ኦክሳይድ ጋር ሪያክት አድርጎ ሳልት ፕላስ ወተር ስለፈጠረ ኒውትራላይዜሽን ሪያክሽን አይባልም ማለት ነው። ኒውትራላይዜሽን ሪያክሽን የሚባለው አሲድ ከቤዝ ጋር ቤዝ ሶሉሽን ነው እንጂ ከቤዚክ ኦክሳይድ ጋር አይደለም። ከቤዚክ ኦክሳይድ ጋር አይደለም። ይሄ ቤዚክ ኦክሳይድ ነው እንጂ ቤዝ አይደለም አይደለ? ቤዝ ዊዛውት ወተር ማለት ነው። ስለዚህ ይሄ ከአሲድ ጋር ሪያክት አድርጎ ሳልት ፕላስ ወተር ስለፈጠረ ኒውትራላይዜሽን ሪያክሽን አይባልም። ብዙ ጊዜ ይሄም ይጠይቃል። ከሚከተሉት ኒውትራላይዜሽን ሪያክሽን የትኛው ነው እያለ ሊጠይቃችሁ ይችላል። እዚህ ጋር ሁለቱም ለምሳሌ ኒውትራላይዜሽን ሪያክሽን ናቸው። ለምን? ይሄ አሲድ ነው። አያቸው ሃይድሮጅን አሉ፣ አሲድ ነው። ይሄ አሲድ፣ ይሄ ቤዝ ነው። ከዛን ይሄ ሳልት ነው፣ ይሄ ወተር ነው። ይሄም አሲድ፣ ቤዝ፣ ሳልት ፕላስ ወተር። ሃይድሮክሳይድ ማነው? ቤዚክ ኦክሳይድ እዚህ ውስጥ የለም ማለት ነው። ኒውትራላይዜሽን ሪያክሽን የሚባለው ይሄ ነው ማለት ነው። ይሄ የአምስተኛው የአሲድ ፕሮፐርቲ ነው ማለት ነው።
በተመሳሳይ ቤዝ ላይም ስንመጣ ፕሮፐርቲ ኦፍ ቤዝን ስናይ አንደኛው ቤዝስ ሃቭ ቢተር ቴስት። ይሄ ደግሞ ቤዞች ሁልጊዜም ጎምዛዛ ጣዕም ነው ያላቸው። ቤዝ ስንል ሁልጊዜ ይሄ የሚያሟልጭ ስሊፐር የሆነ ልክ እንደ ሳሙና የሆነ ማለት ነው። እንደ ሳሙና የሆነ እንትን ያለው ነው ነገር የሆነ ማለት ነው። እንደዛ የሆነ ነው። አክቹዋሊ ሳሙና መስሪያም የሳሙና ፕሮዳክቶች ሁሉ እዚህ ውስጥ ነው የሚመደቡት፣ ቤዝ ናቸው ማለት አጠቃላይ። ሶ ይሄ አንደኛው ጎምዛዛ ጣዕም ነው ያለው። ይሄ ኮምጣጣ ሳይሆን ጎምዛዛ ቢተር ቴስት ነው ያለው። አንዱ ይሄ ነው። ሁለተኛው ኢፌክት ኦን አሲድ ቤዝ ኢንዲኬተር። ይህን ቅድም አሳይቻችኋለሁ። ቤዝ በሚሆንበት ሰዓት ላይ ምን ይሆናል? የሬድ ሊትመስ ፔፐር ወደ ብሉ ይቀየራል ማለት ነው፣ ቤዝ ሲሆን ማለት ነው። ቀዩ ሊትመስ ፔፐር ወደ ሬዱ ወደ ብሉ ነው የሚቀየረው ማለት ነው ቤዝ ሲሆን። አልካሊ ቼንጅ ዘ ከለር ኦፍ ኢንዲኬተር። አልካሊ ስንል ቤዝ ሶሉሽን ነው ብለናል። ያ ማለት ቤዝ ሶሉሽን እንጂ ቤዚክ ኦክሳይድ ማለት አይደለም። ይህ አልካሊ ማለት ወይም ቤዚክ ኦክሳይድ ከወተር ጋር ሪያክት ሲያደርግ የሚፈጠር ማለት ነው። ቤዚክ ኦክሳይድ ለምሳሌ ቤዚክ ኦክሳይድ ከወተር ጋር ሲባል ለምሳሌ ይሄ እንደዚህ እንደ ማለት ነው። H2O ቢሆን እዚህ ጋር ምን ይሆናል? ፕሮዳክቱ ካልሽየም ሃይድሮክሳይድ ይሄ ይፈጠራል። ይሄ አልካሊ ማለት እንችላለን። ይሄ አልካሊ ዚስ ዋን ኢዝ አልካሊ ቤዝ ሶሉሽን ነው። ይሄ ግን አልካሊ አይደለም። ይሄ ቤዚክ ኦክሳይድ ነው የምንለው ማለት ነው። ስለዚህ ውሃ ያለው ቤዝ ማለት ነው አልካሊ ማለት። ይሄ ቤዚክ አንሃይድራይድ ኦር ቤዚክ ኦክሳይድ። አንሃይድራይድ ሚንስ ኦልሶ ዋት ቤዝ ዊዛውት ወተር። አሲድ አንሃይድራይድ ስንባል አሲድ ዊዛውት ወተር ማለት ነው። ሶ ሁለቱ ፕሮፐርቲዎች የቤዝ ይሄ ናቸው። ሶስተኛውና የመጨረሻው እዚህ ጋር ምንድን የሚለን ቤዝ ኒውትራላይዝ አሲድ። ቅድም አሲድ ኒውትራላይዝ ቤዝን ብለናል አይደለ? እዚህ ጋር ደግሞ ቤዝ ኒውትራላይዝ አሲድ